ዓርብ የስቅለት ዓርብ አምላካችን ጥንተ አዳም በዕለተ ዓርብ ፈጥሮታል። በስቅለተ ዓርብም አዳምን ለማዳን ራሱ መስዋዕት ሆኖ ቀርቧል። በመሆኑም ከዕለተ ሐሙስ ከምሽቱ 3 ሰዓት እስከ ዓርብ 9 ሰዓት ድረስ ማኅበረ አይሁድ በጌታ ላይ ብዙ መከራን ያጸኑበት ሰዓት ሆኗል። ለዚህም ነው አንድ ቆራቢ የጌታችንን ሥጋና ደም ለመቀበል የተዘጋጀ ሰው 18 ሰዓታት የሚጾመው። ምክንያቱም ከሐሙሱ ምሽት 3 ሰዓት እስከ ዓርብ 9 ሰዓት ድረስ 18 ሰዓት ነውና። ክርስቶስም ሥጋዬን በበላችሁ ጊዜ ደሜንም በጠጣችሁ ሰዓት መከራዬንና ሞቴን ትናገራላችሁ ብለዋል። ከሐሙስ ምሽት 3 ሰዓት እስከ ዓርብ ቀን 6 ሰዓት ብዙ መከራን ሲያፈራርቁበትና ሲያንገላቱት ከቆዩ በኋላ ዓርብ ከቀኑ 6 ሰዓት በመስቀል ላይ ቢሰቅሉት ፀሐይና ጨረቃ የፈጣሪያቸውን ዕርቃን ለመሸፈን ብርሃናቸውን ከልክለው ደም ለብሰው በሐዘን ተውጠዋል። ከዋክብት ከሰማይ ረግፈዋል። የቤተ መቅደስ መጋረጃ ከሁለት ተከፍሏል። መቃብራት ተከፍተው ሙታን ተነስተዋል። በመጨረሻም ከቀኑ 9 ሰዓት ሲሆን ሁሉ እንደተፈጸመ ተመልክቶ ድንግል ማርያም እናቱን ታጽናናን ዘንድ በዮሐንስ አማካኝነት ለእኛ ከሰጠን በኋላ ተፈጸመ ሁሉ በማለት ነፍሱን ከሥጋው በገዛ ፈቃዱ ለይቷል። በዕለተ ዓርብ በጌታ ላይ የተደረገበት ግፍና መከራ ተዘርዝሮ የማያልቅ ስለሆነ መጽሐፈ ግብረ ሕማማት የተባለውን መጽሐፍ እንድታነቡት አሳስባለሁ። ይህ ዕለት መልካሙ ዓርብም ይባላል። ምንም እንኳ በክርስቶስ ላይ ከደረሰበት መከራ አንጻር ስንመለከተው ክፉ ቀን ቢመስለንም አዳምና ልጆቹ ለ5500 ዘመን በጉጉት ይጠባበቁት የነበረው ተስፋ የተፈጸመበት ቀን መሆኑና የወንበዴዎች መቀጫ የነበረው መስቀልም የዲያብሎስ ድል መንሻ ከደዌ ሥጋና ከደዌ ነፍስ መፈወሻ ሆኖ የተሰጠን ዕለት መሆኑን ስናስበው መልካምነቱ ጎልቶ ይታየናል። አዳምም ይህን ዕለት በጉጉት ይጠብቀው ስለነበር ልክ አይሁድ በክፋትና በተንኮል ተሞልተው ለጲላጦስ ክርስቶስን ስቀለው ስቀለው ሲሉት አዳምም በሲኦል ሆኖ አብሯቸው ስቀለው ስቀለው ይል ነበር ይላሉ አባቶቻችን። ክርስቶስ ካልተሰቀለ መዳን የለምና። አንድም ክርስቶስ ሥጋ አዳምን ለብሶ የተገለጠበት ዋናው ዓላማም ይኸው ነበርና